መማር ያስከብራል እንዲሁም ሀገርን የሚያኮራል። ታዲያ መማር የሚጀምረው ከቤት ከጎረቤትና ከትምህርት ቤት ነው። በነገራችን ላይ በይበልጥ ማህበረሰቡም በብዙ መንገዶች መምህራኖቻችን ሆኖ እናገኛቸዋለን። መማር ታዲያ ከመሰረቱ ሲያዝና በተለይም ደግሞ ህፃናት ላይ ትኩረት አድርጎ መሰራት ሲቻል ነው። ውድ የከፋ ቴሌቪዥን ተመልካቾቻችን በዛሬው ፕሮግራማችን በቦንጋ ከተማ የሚገኘው ውቢት አካዳሚ ቅድመ አንደኛ ደረጃ ተማሪዎችን ያስመረቀ ሲሆን በዚህ ርዕሰ ጉዳይ ላይ ለዛሬ ያዘጋጀነውን ፕሮግራም ይዘን ቀርበናል። የተመራቂ ወላጆችም ልጆቻቸው በመመረቃቸው ደስታቸውን ገልጸው በይበልጥ ጥሩ ስነ ምግባርና ዕውቀት መሸመታቸው ለቀጣይ የትምህርት ጊዜያቸው ያለውን አስተዋጽኦ በማስቀመጥ ሁሉም ወላጆች ልጆቻቸውን የቅድመ አንደኛ ደረጃ ትምህርት ቢያስተምሯቸው ውጤታማ እንደሚያደርጋቸው ተናግረዋል። የውቢት አካዳሚ አጸደ ህጻናት እኔ ከ3 አመታት በፊት ጀምሮ አውቀዋለሁ። እንግዲህ በዚህ ትምህርት ቤት ሁላችንም እንደምናውቀው በመንግስት ደረጃ የቅድመ አንደኛ ፕሮግራም አለ። ቅድመ አንደኛ ህጻናት ያው በ5 አመት ደረጃ 1 ይማራሉ፣ 6ኛ አመታቸው ደረጃ 2 ይማራሉና እኔ ትምህርት ቤቱን የሚያቀማቀው ልጆቼን እዛ አስተምራለሁ። የመጀመሪያ ልጅ እዛ ተምራ ጨርሳ ሆኖ ወደ መደበኛ ትምህርት ገብታለችና ትምህርት ቤቱ የሚታወቀው የትምህርትን ጥራት በተለይ ህጻናት በባህሪ ተገንብተው ማንበብ ችለው መጻፍ ችለው ነገሮችን በደንብ ማስተዋል እንዲችሉ በጠንካራ መምህራን ታጅቦ የሚሰራ ትምህርት ቤት ነውና ዛሬ በዚህ ምረቃ በዓል በህጻናት ምረቃ በዓል ላይ በመገኘቴ እጅግ በጣም ደስተኛና ኩራት ይሰማኛል። ልጄ 3 አመት ሙሉ የተማረችበት ዛሬ የመጀመሪያ የግራጁዌሽኗ ወይንም የምረቃዋ ቀን ነው እና እጅግ በጣም ደስ ብሎኛል። ደስተኛ ነኝ። በጣም አሪፍ ነው። ጥሩ ልምድና ጥሩ ትምህርት ከሚስ ውቢት ወስደናል። ሚስ ውቢት ለልጆች ብዙ ዕውቀትን ብዙ ስነ ምግባር ያላቸው ልጆችን የተለያየ ስነ ምግባር ያላቸው ልጆችን አግርታና ለዛሬ ቀን ስላበቃች በጣም ነው ማመሰግነው። በራሴ ስምና በተማሪዎቹ ስም በጣም አመሰግናለሁ። ቅድመ አንደኛ ደረጃ ትምህርት ጠቀሜታውን ስናይ በመጀመሪያ በከተማችን ደረጃ በቂ የቅድመ አንደኛ ትምህርት ቤቶች ያሉንም የመንግስት ትምህርት ቤቶች ኦክላስ ተብሎ የተወሰኑ ትምህርት ቤቶች አላቸው። ነገር ግን ህጻናት ቀጥታ ወደ መደበኛ ትምህርት መግባት የለባቸውም። ወደ መደበኛ ትምህርት ከመግባታቸው በፊት ቅድመ አንደኛ ደረጃ ትምህርት ማንበብ፣ ፊደላትን መለየት፣ መጻፍ እንደገና በባህሪ ራሳቸውን ሙሉ አድርገው መገንባት አለባቸውና ይሄ ለምን ይረዳል? አንደኛ ህጻናት በራሳቸው የመተማመን እየተጫወቱ መማር የሚችሉበትን እድል ስለሚያገኙ ለመደበኛ ትምህርት ራሳቸውን የሚያዘጋጁበት ነው። እንግዲህ እዛ ላይ ስንመለከት ህጻናት አካባቢያቸውን በሚገባ መግለጽ አለባቸው። አካባቢያቸውን ለመግለጽ ደግሞ ራሱን የቻለ ሙያ ነው። ቅድመ አንደኛ ደረጃ ትምህርት ራሱን የቻለ ሙያተኛ ይፈልጋል። ከዛ አንፃር እንደዚህ አይነት ትምህርት ቤቶች እንደ ውቢት አካዳሚ አጸደ ህጻናት ትምህርት ቤቶች በሙያው የተካኑ ፍላጎት ያላቸው ተነሳሽነት ያላቸው መምህራን ያሉ ስለሆነ ህጻናትን እያጫወቱ ለመደበኛ ትምህርት የሚያዘጋጁበት ስለሆነ ባሉን ውስን ቅድመ አንደኛ ደረጃ ትምህርት ቤት ወይም አጸደ ህጻናት ውስጥ ልጆቻችንን በመላክ ልጆቻችን የትምህርት ፍላጎት እንዲያድርባቸው በቂ ዝግጅት እንዲያደርጉ ራሳቸውን ስብዕናቸውን እንዲገነቡ እንግዲህ ሁላችንም እንደምናውቀው የመጀመሪያው የትምህርት ተቋም ቤተሰብ ነው። ቤተሰብ ብቻ ግን የህፃናትን ሙሉ ማንነት መገንባት አይችልም። ስለዚህ እንደዚህ ቅድመ አንደኛ ደረጃ ትምህርት ቤት ልጆቻችንን እየላክን አንደኛ እየተጫወቱ ፊደላትን የሚለዩበት አግባብ ይኖራል። ሁለተኛ ደግሞ የትምህርት ፍላጎትን እንዲያድርባቸው በማድረግ ለሚጠበቅባቸው የመደበኛ የመማር ማስተማር ስራ ራሳቸውን ያዘጋጃሉና ለወላጆች ያለኝ ምክር አንደኛ ቅድመ አንደኛ ደረጃ ትምህርት ቤት ላይ
የምንሰጣቸው ማንኛውም ነገር ከዛ የሚያገኙት ትምህርት ለቀጣይ የመደበኛ ትምህርት እርከናቸው ከፍተኛ እገዛ የሚያደርግ ስለሆነ ህጻናትን በ5 ዓመታቸው በተለይ በፖሊሲም ላይ እንደተቀመጠው 5 ዓመት ሲሞላቸው የደረጃ 1 ትምህርት መማር ስለሚገባቸው ሁሉም ወላጅ ወደ ደረጃ 1 ደረጃ 2 ትምህርት ተምረው በራስ መተማመን አጎልብተው ሙሉ ፊደላትን ለይተው በጨዋታ ተምረው ወደ መደበኛ ትምህርት ብንልካቸው የተሳካ የትምህርት እርከን ትምህርት መማር ማስተማር ስራ ሊያገኙ ይችላሉ ብዬ ስለማምን ሁሉም ወላጅ እድሜያቸው የደረሱ ህጻናትን ወደ ቅድመ አንደኛ ደረጃ ትምህርት ቤቶች መላክ አለበት ብዬ አምናለሁ። የውበት አካዳሚ በእርግጥ ለኔ ትልቅ አቅም ነው የሆነኝ። ምክንያቱም ልጄ በቅርበት እንድትማር ያደረገ ትምህርት ቤት ነው። በአቅራቢያ የውበት አካዳሚ ባይኖር ማስተማር አልችልም፣ ወይንም ሩቅ ቦታ ባጃጅ በመከራየት ሌሎች ነገሮችን በማድረግ መውሰድ ዋጋ የሚያስከፍል ነገር ነበር። ስለዚህ ትምህርት ቤቶች በአቅራቢያ በመሆኑ ወይንም የውበት አካዳሚ ከቤቴ አቅራቢያ በመሆኑ አስተምራለሁ ማለት ነው። ስለዚህ 3 ዓመቱን ሙሉ እንግዲህ ውበት ዋጋ ከፍላ ከወላጅ ብቻ ሳይሆን መምህራኖች ዋጋ ከፍሎ ለዛሬ ቀን የበቃችበት ሂደት ነውና ያለው የዛሬ ቀን ቅድምም እንዳልኩት እጅግ በጣም ውብና ያማረች ቀን ነች። ደስተኛ ነኝ እኔ።
ሁለንተናዊ እድገታቸው የሚወሰነው ከ1 እስከ 5 ዓመት ከ3 እስከ 5 ዓመት ባለ ጊዜ ከመሆኑ የተነሳ እንደ ራዕይ እኛ የያዝነው ምንድነው ሁለንተናዊ ስብዕናቸው ታድሶ which means ይሄ ተማሪዎችን በአግባቡ ትምህርታቸውን እንዲከታተሉ ሳይሸማቀቁ ሳይፈሩ ራዕያቸውን ይዘው እንዲሄዱ ነው የምንፈልገው። ሳይሸማቀቁ ስንል ምን ማለታችን ነው? በኮንፊደንስ ለሌሎች ዜጎች የሚተርፉ ለሀገር በስነ ምግባር የታነጹ ለሀገር የሚተርፉ ለቤተሰቦቻቸው የሚተርፉ እንደዚሁም ለመንግስት ከፍተኛ አስተዋጽኦ ማድረግ የሚችሉ አሁን እዚህ ጋር የተቀረጸ ስብዕናቸው ነው። መልካም ስነ ምግባር ያላቸው ህፃናት ቤዝመንቱ የሚወሰነው ቅድመ መደበኛ ላይ ነው። ለምን ሲባል አንድን ዛፍ ተክለን መጀመሪያ ላይ ኮትኩተን በአግባቡ ካሳደግነው ቀጥ ብሎ ሊያድግ ይችላል። ከዛ በመቀጠል ያ ዛፍ በለጋነቱ ከተጣመመ ምናልባት ልናስተካክለው የምንችለው ቆርጠን ነው። መጨረሻ ላይ ያ ህፃን ከተበላሸ በኋላ ለማስተካከል ስለሚከብደን አሁኑኑ ስብዕናቸውን በጥሩ በሰለጠኑ መምህራንን በመቅጠር ስብዕናቸው ለህፃናት ፍቅር ያላቸው መምህራን አወዳድሮ የተሻሉ መምህር በመውሰድ እንደዚሁም ከህፃናት ወላጆች ጋር የቅርብ ክትትል በማድረግ ከሚመለከታቸው የትምህርት አካላት ጋር በመነጋገር ቀጣይ ስራዎችን ተባብረን ነው እየሰራን ያለነው። ኬጂ ማለት መሰረት ነው፣ ለልጆች ትልቅ መሰረት ነው። ስለዚህ ከስር ይዞ የመጡትን ነገር ነው ኢቭን ትልቅ ምንላቸው ዩኒቨርሲቲዎች ላይ ገብቶ የሚያሳዩት ባህሪና ከዚህ አንፃር የእውቀት መነሻ የባህሪ መነሻ የሚቀረጹበት የሚያድጉበት መሰረት ነው ብዬ ነው የሚያስበው በግልና ስለዚህ ይሄ መሰረት የሆነው የኬጂ ትምህርታቸውን ነው የተማሩትና ካልነበሩበት ወደ ምኖሩበት የቀረጸ ትምህርት ቤት ነው የሚል እሳቤ ነው ያለኝና በባህሪም በስነ ምግባርም በእውቀትም በብዙ ነገር ነው ኢቭን በንጽህናም በአመጋገብ ቤት አንበላም የሚሉ ልጆች ትምህርት ቤት ሲመጡ ሚሶችን ሲያዩ ብሉ ሲሏቸው ይበላሉ፣ ይታዘዛሉ። ታዛዥ የኔ ልጅ ታዛዥ ነች፣ በዚህም ትታወቃለች። የደረጃም ተማሪ ነች፣ ታጠናለች። ቤት ሄዳ መምህራኖች የነገሩትን ነገር ሚስ አታረግም ወይንም አሲትም ቤት ሄዳ ደግማ ትነግረኛለች፣ መልእክቶችን ታስተላልፋለችና ይሄ ኬጂ ትምህርት ማለት መሰረት ነው ለልጆች የእውቀት መሰረት መነሻቸው ነው። ስለዚህ ኬጂ የማስተምሩ ወላጆች ጥረው ግረው ኬጂ ላይ ልጆቻቸውን አስገብተው አስተምሮ ለትልቅ ደረጃ እንዲደርሱ ማድረግ መቻል አለባቸው የሚል ምክርም ለወላጆች እሰጣለሁ። እና የሚወሰነው በብዙ ነገሮች ተዋህደው ነው። አንደኛ ወላጅ ብዬሻለሁ፣ የመምህራን አስተዋጽኦ አለ። አንዳንድ ህፃናት አይተሻቸው ከሆነ መምህራኖቻቸው የሚያደርጉትን አክት ይፈልጋሉ። ጥሩ መምህራኖቻቸውን ወደው እስከ መጨረሻ ስለሚደርሱ ወላጅ ከፍተኛ አስተዋጽኦ አለው፣ መምህር አስተዋጽኦ አለው፣ ጓደኛ አስተዋጽኦ አለው፣ ሚዲያ፣ ማህበረሰቡ እነዚህ የነዚህ ውህድ ነው። አንድ ህፃን ታነጸ ተገነባ መልካም ስነ ምግባር አለው መልካም የትምህርት ግንዛቤ አለው ብለን የምንወስነው የነዚህ ውህደት አንድ ላይ ሲሆን ነው አንድ ህፃን የተሻለ ውጤት ለሀገሪቱም ለራሱም ውጤታማ ሊሆን የሚችለውና እኔ እንደ ሀገር እንደ ምሁር የምናገረው ይሄንን ነው። ህፃናት ከታች ጀምረው በቤተሰቦቻቸው በመምህራኖቻቸው በጓደኞቻቸው ታንጸው ማደግ አለባቸው የሚል አስተያየት ነው ያለኝ። ለምን ስብዕናቸው የሚወሰነው በእነዚህ ጉዳዮች ስለሆነ ከቤት ጀምሮ እስከ አደባባይ የሚወጡት እነዚህ ነገሮች ሲረዱና በእነዚህ ነገሮች ሲታገዙ ውጤታማ ይሆናሉ የሚል አስተያየት ነው ያለኝ። ውድ የከፋ ቴሌቪዥን ተመልካቾቻችን በዛሬው ፕሮግራማችን ቦንጋ ከተማ የሚገኘው ውቢት አካዳሚ ትምህርት ቤት ተማሪዎችን ባስመረቀበት መድረክ ላይ ተገኝተን ለዛሬ ያዘጋጀነውን ፕሮግራም በዚያ በቃን። ቀጣይ በሌሎች ፕሮግራሞች እስክንገናኝ